ማንም ሰው ደግሞ ሴት ልጅ ሊያሳምናት አይችልም ባይ ዘ ወይ በልጅነቷ ብዙ ነገር ልታሳምናት ትችላለህ ከጩጬነቷ ጀምሮ ስታድግ ያየችውን ነገር ይቀርጻታል ሴት ልጅ ግን አሁን አንተ ሄደህ ይሄ ነገር እኮ ልክ አይደለም ምናምን ስላልካት አትቀበልህም ኤክስፒሪየንስ ማድረግ አለባት የራሷ የማደግ ፕሮሰስ አላት የራሷ ያንን ሜንታሊቲ የመስበር ፕሮሰስ አላት ልክ እኔ ዩኒቨርሲቲ ገብቼ ባይኔ አይቼ ይሄ ነገር ልክ አይደለም ለካስ እንዳልኩት ያ ሞመንት ያስፈልጋቸዋል ለሁሉም ሴቶች እና unfortunately for us ሁሉም ሴቶች እዛ ስቴጅ ላይ አይደለንም ያለነው በጣም ብዙ ሴቶች ገና ያልነቁ ሴቶች አሉ ኢቭን ስለ ሴቶች ጥቃት ስታወራ ራሱ መጀመሪያ የሚያሳስባቸው ወንዶች መጥፎ መልክ እየሰጠናቸው ነው የሚለው ነገር ነው እኔ አሁን ወጥቼ እንትና እንደዚህ ተደፍራ እንደዚህ ሆና ምናምን ብዬ በመናገር ሰዓት እቺ ሴት እየሰማችኝ የምታስበው ምንድነው በዚህ ምክንያት ወንዶች በቃ ሊጠሉ ነው ወይኔ በቃ ወንዶች ደፋሪ ሊባሉ ነው ምናምን ስለ ሁሉም የማይወራበት ቪዲዮ ላይ መጣ ሁሉም ወንድ አትላይ ትለኛለች አላልኩም እኮ ሁሉም ወንድ ግን እሷ ማዕከሏ ወንዶች ስለሆኑ ፕሮቴክት የምታደርገው መጀመሪያ ሴቶችን ሳይሆን ማንን ነው ወንዶችን ነው ከዚህ ሴት ጋር ልንስማማ እንችላለን እዚህ በጣም ብዙ የማይደግፉኝ ሴቶች አሉ በጣም ብዙ ባህላቸውን የሚያስቀድሙ እሴታቸውን የሚያስቀድሙ ወንዶችን የሚያስቀድሙ ከራሳቸው ደህንነት ከራሳቸው ፍትሃዊነት በፊት ማለት ነው የሷ መሰቃየት የሷ መጨቆን ሳይሆን የሚያሳስባት የጨቋኟ መጋለጥ ኤክስፖዝ መደረግ ነው የሚያሳስባት ስለዚህ ከኔ ጋር ትጋጫለች ሶ ያ